እንዴት ሰነበታችሁ ተመልካቾቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ሰሞኑን ጠፋ ብዬ ነው የሰነበትኩት እንግዲህ ያው በዓልም ስለሆነ ነው። መልካም በዓል እንዲሆንላችሁ ከነመላ ቤተሰባችሁ እመኝላችኋለሁ። ብዙዎቻችሁ በጠየቃችሁኝ መሰረት ዛሬ የኒውዮርክ ስቴት ነርሲንግ ፈተና ለመውሰድ እንዴት ነው የሚሞላው ያላችሁ በጣም ብዙ ሰው ከውስጥ ይቆያላችሁና እሱን አብረን በመሙላት ቪዲዮ ሰራላችኋለሁ። አብራችሁን ቆዩ። መሙላት ከመጀመራችን በፊት ማዘጋጀት ያለብን ነገሮች አሉ። እነሱ ምንድናቸው? የተማርንበትን ከኪንደር ወይም ከፕሪኬ ጀምረን እስከ የትምህርት ደረጃችን እስካለበት ዲግሪ ሊሆን ይችላል ብቻ እስከተማርንበት ድረስ የሁሉንም ዓመተ ምህረት ከኢትዮጵያ አቆጣጠር ወደ ግሪጎሪያን ካላንደር ወይም ደግሞ ወደ ፈረንጆች አቆጣጠር መቀየር ይኖርብናል ማለት ነው። እሱን ከተዘጋጀን በኋላ እንትናችንን እንከፍታለን። ጉግል ክሮማችን ከፍተን www.opnysed.gov ብለን ሰርች ስናደርገው ይሄ ፔጅ ይመጣልናል ማለት ነው። ከዛ በመቀጠል እዚህ ጋር ቀስታ ታያችሁ እንደሆነ 1 2 3 ሶስተኛው ላይ ፕሮፌሽን የሚለውን ክሊክ እናደርጋለን። ልክ እሱን ስናመጣ ታያችኋል የተለያዩ የስራ አይነቶችን ያሳየናል። እኛ ነርሲንግ ነው የምንፈልገው። ነርሲንግን ክሊክ እናደርጋለን። ነርሲንግን ክሊክ ካደረግን በኋላ የተለያየ የነርስ ስራ ዝርዝር ይሰጠናል። ብዙዎቻችን ሬጂስተርድ ነርስ ነው እንሞላው። አክቹአሊ ኤልፒኤንም የሚሞላ ሊኖር ይችላል። ነገር ግን አብዛኛው ሰው እርግጠኛ ነኝ ሬጂስተርድ ነርስ ነው የሚፈልገው። የምትፈልጉትን ብቻ ክሊክ ታደርጋላችሁ። ከዛ አሁንም ወደ ታች እንወርዳለን። ስንወርድ እዚህ ጋር ይታያችኋል how to apply የሚል ይታየናል። እሱን ክሊክ በማድረግ እንከፍታለን። ከዛ ይሄ ፔጅ ይመጣልናል። እዚህ ፔጅ ላይ ፓዝ በስተቀኝ በኩል ማለት ነው አሬን ፓዝ ነምበር 1 2 3 4 5 ላይ እንመጣለን። አምስተኛው graduate of foreigner nurse school ወይም outside of the US or US territory የሚለው እኛ ከአሜሪካ ውጭ ስለተማርን እሱን ክሊክ እናደርጋለን ማለት ነው። ከዛ በኋላ ያሉትን ስቴፖች ያሳዩናል። የመጀመሪያው ስቴፕ ምንድነው? ስቴፕ 1 complete New York State required courses ይላል። ከዚህ በፊት በሰራሁላችሁ ቪዲዮ ማንዳቶሪ የሆኑ ኮርሶች አሉ ብያችሁ ነበረ። ኢንፌክሽን ፕሪቨንሽን ኤንድ ቻይልድ አቢዩዝ እነሱን ለመውሰድ አፕሩቭ የተደረጉ ካምፓኒዎች ሊስት ይሰጠናል ማለት ነው። ስለዚህ እሱን በመክፈት የፈለጋችሁትን ካምፓኒ መርጣችሁ ከዚህ ውስጥ ተከፍሉና ተወስዳላችሁ ማለት ነው። ይሄ ያው ቪዲዮውን ለመስራት ያህል ነው እንጂ ሙሉን እንትን አልሄድበትም ማለት ነው። ሙሉን ፕሮሰስ አልሄድበትም። ልክ ይሄንን እንደጨረስን ኮርሳችንን እንወስዳለን። የመጀመሪያውን ስቴፕ ጨረስን ማለት ነው። ሁለተኛው ስቴፕ submit online form 1 application for licensure RN ይላል። ስንት ዶላር ነው እዚህ ጋር የምንከፍለው? $143 ለሬጅስትሬሽን እንከፍላለን ማለት ነው። ሊንክ እዚህ ጋር ደግሞ ተጨማሪ አዲሽናል ዶክመንቶች ካሉን እዚህ ጋር ይሄንን ሊንክ በመጠቀም ለምሳሌ 12ኛ ክፍል የተፈተንበት ሰርቲፊኬሽናችን ሊሆን ይችላል፣ ዲግሪያችንን ወይም ሌሎች ሊጠቅሙን ይችላሉ ብለን የምናስባቸው ዶክመንቶች ካሉ ይሄ ክሊክ በማድረግ በማንኛውም ሰዓት ፎርሙን ሞልተን ከጨረስን በኋላ ልንጠቀምበት እንችላለን ማለት ነው። ስለዚህ እሱን ወደ ፎርም መሙላቱ እንሄዳለን ማለት ነው። ልክ ይሄንን ስንከፍት እዚህ ጋር ይታያችኋል 1 2 3 4 5 የተለያዩ ስቴፖች አሉት ማለት ነው። የመጀመሪያው ይሄን ፔጅ ነው የሚመጣልን። what are you applying for ይለናል። we are applying for new license ነው።
ክሊክ እናደርጋለን። እዚህ ጋር መከተል ያለብንን ምን እንደሚያስፈልገን ያሉትን ኢንፎርሜሽኖች ይነግረናል። ከመጀመራችሁ በፊት በደንብ አንብቡት እናንተ ማለት ነው። ዩሲ የመጀመሪያውን ራይት አደረጋለን ማለት ነው። ወደ ሁለተኛው ፐርሰናል ኢንፎርሜሽን ወደሚለው ይወስደናል። እሱ ላይም ደግሞ እንሄዳለን። እዚህ ጋር አስትሪክስ ያለበት ወይም እንደዚህ የኮከብ ምልክት ያለባቸው በቀይ ያሉት በሙሉ መሞላት እንዳለባቸው ይነግረናል። ስለዚህ እነሱን እንደየሰው አይነት ስለሚለያይ እሱንም እንሄዳለን ማለት ነው። Have you hold a New York State license for this profession? No. ከዚህ በፊት ላይሰንስ ኖሮን አያውቅም። ሶሻል ሴኩሪቲ ነምበር አላችሁ ሆይ ይለናል። ያለን ሰዎች አለን፣ የሌለንም ልንኖር እንችላለን። ለምን? ከኢትዮጵያ አፕላይ የሚያደርጉ ሰዎች ስላሉ ማለት ነው። yes or no እንላለን እንደየ ሁኔታው ማለት ነው። yes ካልን ያው ሶሻል ሴኩሪቲ ነምበራችን ሬዲ ማድረግ አለብን ማለት ነው። እዚህ ጋር ዴት ኦፍ በርዝ ጠይቀናል። ዴት ኦፍ በርዝም በፈረንጆች አቆጣጠር ወይም ደግሞ ፓስፖርታችን ላይ ባለው ነው ማለት ነው የምናስገባው። ማነው የት ሀገር ነው ያላችሁ ይላችኋል። አሜሪካ ከሆናችሁ አሜሪካ፣ ኢትዮጵያ ከሆናችሁ ኢትዮጵያ ትሉታላችሁ ማለት ነው። ከዛ ፈርስት ኔም ይጠይቃችኋል። ፈርስት ኔማችሁን ትጽፋላችሁ። አድራሻ ይጠይቃችኋል። አድራሻችሁንም ሚድል ኔም ማለት የአባት ስም ነው በነገራችን ላይ። ላስት ኔም የአያት አድራሻችሁን ትልካላችሁ። ዚፕ ኮድም የምትኖሩበት አካባቢ ያለ ቁጥር ነው። እሱን ትሞላላችሁ። ከተማችሁን ትሞላላችሁ። ስቴታችሁን አድራሻችሁ ምን አይነት ነው ይላችኋል። ብዙዎቻችን ያው ፐርሰናል አድራሻ ነው ያለን፣ ፐርሰናል እናረጋለን ማለት ነው። ፎን ነምበር ይጠይቀናል። ፎን ነምበር ግዴታ ኢሜል አድሬስ ይጠይቀናል። ኢሜል አድሬሳችንን እንጽፋለን ማለት ነው። ያው ፐርሰናል ነው፣ ፐርሰናል እናረጋለን። ከዛ ኮንቲኒው አፕሊኬሽን ይመጣል። ከዛ ይታያችኋል ይሄ ዩር አይዲ ኢዝ ምናምን ብለው እዚህ ጋራ RW ምናምን የሚል ቁጥር ይመጣል። ይሄን ቁጥር በደንብ ብትይዙት ጥሩ ነው። ለነገሩ ኢሜል ያደርጉላችኋል። በላካችሁት ኢሜል አፕላይ ያደረጋችሁበትን ነገር ይልኩላችኋል ማለት ነው። ዩሲ ሁለተኛውን ክሊክ አረጋው ራይት አድርጎታል ማለት ነው። ፐርሰናል ኢንፎርሜሽን ሶስተኛው ጋር ወስዶናል። ስቴፕ 3 ላይ ዲሴቢሊቲ ወይም ደግሞ የሆነ የጤና እክል ካለ ለቴስቱ አኮሞዴሽን ትፈልጋላችሁ ወይ? ከዚህ በፊትም አይ ቲንክ አንድ ሰው ጠይቀውኝ ነበር ግሩፑ ላይ። አኮሞዴሽን ማለት የጤና ችግር ያለበት አካል ጉዳት የደረሰበት ሊሆን ይችላል። የመስማት ችግር ወይም የማየት ችግር ያለበት ሰዎች ይሄንን የስ ማለት ትችላላችሁ። ከሌለባችሁ ምንም ነገር ማትፈልጉ ከሆነ ኖ ትላላችሁ ማለት ነው። እዚህ ጋር ደግሞ ስማችሁ ከዚህ በፊት ተቀይሮ ነበር ወይ ማለት አንዳንዴ ዲግሪያችን ላይ ያለ ስምና አሁን ያለው ስማችን የተለያየ ሊሆን ይችላልና ከቀየርን የስ እንላለን፣ ካልሆነ ነው እንላለን ማለት ነው። ለኒውዮርክ ስቴት በማንኛውም ፕሮፌሽን ከዚህ በፊት አመልክታችሁ ታውቃላችሁ ወይ ይላል። እርግጠኛ ነኝ ብዙዎቻችን አላመለከትንም፣ ነው እንላለን። ካመለከትን ደግሞ የስ እንላለን ማለት ነው። ሌላው እዚህ ጋር የካራክተር ወይም ሞራል ካራክተር የሚሏቸው ጥያቄዎች አሉ። ወንጀል ሰርታችሁ ታውቃላችሁ ወይ፣ ተከሳችሁ ታውቃላችሁ ወይ አይነት ጥያቄዎች፣ እንደዛ አይነት ነገር ፔናሊቲ ተጥሎባችሁ ያውቃሉ ወይ፣ እንደሱ አይነት ጥያቄዎች አሉ። ኖ ሁሉም ያው ያለን ካለን የስ ብለን ሪዝን ማቅረብ ይቻላል ይላሉ። ያው ግን ብዙ ሰው እርግጠኛ ነኝ ነው ያለው ማለት ነው። ዩሲ 20% ሄዷል ማለት ነው። አሁን እዚህ ጋር ደግሞ ኢንክሌክስን ከዚህ በፊት ወስዳችሁ ታውቃላችሁ ወይ የሚል ጥያቄ አለ። ወስደንም እና ከሆነ የስ እንላለን፣ ካልወሰድን ኖ እንላለን ማለት ነው። ፕሪቪየስሊ ደግሞ ለምሳሌ እኛ ኢትዮጵያ ሆነን ላይሰንስ ያለን ልጆች አለን፣ የሌለንም ልጆች አለን። ስለዚህ በላይሰንሳችሁ ማመልከት የምትፈልጉ ሰዎች
yes I have license ብላችሁ ትሞላላችሁ አንዳንዶቻችሁ ደግሞ ተምራችሁ ላይሰንሳችሁን ሳትይዙ የመጣችሁ ሰዎች አላችሁ ብዙ አንድ ሁለት ልጆች አፕሩቭ እንደተደረጉ ነገሮኛል ስለዚህ ያለ ላይሰንስ ለማመልከት የምትፈልጉ ሰዎች ደግሞ ኖ ብላችሁ ያው ሰሚት ታረጋላችሁ ማለት ነው you see 40% ደርሷል ይለኛል ከዛ አሁን ይሄውላችሁ ኤሌመንተሪ ስኩል ወይም ፕራይመሪ ስኩል ጀምሮ እስካለንበት እስከ ትምህርት ደረጃችን ድረስ ይጠይቀናል ማለት ነው ስለዚህ ኤሌመንተሪ እንደተማራችሁ ሲቲዩ የት እንደሆነ ሁሉንም ነገር ማዘጋጀት ይኖርባችኋል ማለት ነው እሺ እንዳያችሁት 40% ደርሰናል ከዛ ኤሌመንተሪ እንሞላለን የሃይ ስኩል እንደዚሁም ነርሲንግ የተማርንበት ሌላ ፖስት ግራጁዌትም ከተማርን እንሞላለን ግን ብዙ ጊዜ በዲፕሎማ ወይ በዲግሪ ነው የሚቀበሉት ያው ካለ ግን አድ ኒው ስኩል እያለን እንጨምራለን ማለት ነው ከአሜሪካ ውጭ ነው ወይ የተማራችሁ የሚል ጥያቄ አለ አዎ እንላለን እዚህ ጋር እንዳልኳችሁ ቀደም ሊንኩን በኋላ ማድረግ እንችላለን ያልኳችሁና እዚህ ጋር ያመጣል የ12ኛ ክፍል ወይም ደግሞ የዩኒቨርሲቲ ዲግሪያችንን ምናችን ይጠቅመናል ብለን የምናስበውን ነገር እዚህ ጋር ብሮዝ አድርገን አፕሎድ እናደርጋለን ማለት ነው እኔ አሁን ማድረግ ስለማልፈልግ እተውና ሰሚት ወደሚለው እሄዳለሁ ማለት ነው ይሄንን ሪሙቭ አደርገዋለሁኝ ከዛ ሰሚት ስለዋለሁኝ you see 60% ደርሷል ሌላ ስቴት ሰርቲፊኬት ወይም ላይሰንስ ይዛችኋል ይለናል ብዙዎቻችን አዲስ ስለሆነ ያመለከተን ያለነው ኖ እንላለን እንቀጥላለን ያው ከሌለብን የለብንም ካለን አለን ብለን እንተነናለን ሌላ ከዛ በመቀጠል ስለ ሲቲዝንሺፕ አንዳንዶቻችን ሲቲዝን ሊኖረን ይችላል አንዳንዶቻችን ፐርማነንት ሬዚደንስ ነን አንዳንዶቻችን ደግሞ በአሳይለም ጠይቀን ሊሆን ይችላል ወይም ደግሞ ኢትዮጵያ ሆነን ምናመለከት ከሆነ ደግሞ no I do not reside in United States ብለን እንሞላለን ማለት ነው ይህ ዲፔንድ የሚሆነው በኬዛችን ነው ማለት ነው እንደ ያንዳንዳችን ኬዝ ይለያያል ማለት ነው እኔ አሁን ፐርማነንት ሬዚደንት ነኝ ብዬ እዚህ ጋር ክሊክ ባደርግ ኢንፎርሜሽኖችን ይጠይቀኛል የሚያስፈልጉን መረጃዎችን ፐርማነንት ሬዚደንት ከሆነን ካርዶቻችንን ቁጥር ምናምን የሚጠይቁት ነገር ይኖራል እሱን እናዘጋጃለን ማለት ነው ብቻ it depends on what we have ማለት ነው ስለዚህ እሱ ፓስፖርት ብሮዝ አድርጉ ይለናል ፓስፖርታችንን ዳውንሎድ ማድረግ ሊኖርብን ይችላል እዚህ ጋራ ኮርስ ወርክስ ይለናል ቀደም መውሰድ አለባችሁ ብዬ ያልኳችሁ የቻይልድ አቢዩዝ እና እንደዚሁም የኢንፌክሽን ፕሪቨንሽን ትሬኒንጎችን ወስዳችኋል ወይ ሪፖርት አድርጋችኋል ወይ ይላችኋል ያው እዚህ ጋራ ካደረጋችሁ አዎ ሞልቻለሁኝ ያስገብቻለሁ ብላችሁ ወይም ኤግዛምፕ ደግሞ የሚያረጉበት ኬዞች አሉ እኛ ብዙዎቻችን እኔ አሁን ኮርሱን ወስጄ ነው እንትን ያልኩት ስለዚህ ይሄ የሚያስፈልገንን እንመርጣለን ማለት ነው እዚህ ጋር ጾታችን እዚህ ጋር ደግሞ ኤትኒክ ሲጠየቅ ያለው እናንተ ማንዳቶሪ ኮርሶቹን ቻይልድ አቢዩዝ እና ኢንፌክሽን ፕሪቨንሽንን አድርጌያለሁኝ ስንል ያው አፕሎድ አድርጉ ይለናል እሱንም የወሰድነውን ትሬኒንግ አብረን አፕሎድ እናደርጋለን ማለት ነው ከዚህ በኋላ እንዳልኳችሁ ይሄንንም ባደርገው የኢሚግሬሽን ኢንፎርሜሽንን ስላላስገባ አያስቀጥለኝም ነገር ግን ዋናው እንደዚህ ነው ማለት ነው ከዚህ በኋላ ምንድነው የሚቀጥለው አያችሁት 80% ሞልታችኋል እያለን ነው አራተኛው ላይ ሪቪው ኤንድ ሳይን ይመጣል ሪቪው ታረጉና የተሳሳተ ኢንፎርሜሽን ካለ ታስተካክላላችሁ ከሌለ ሳይን ታረጋላችሁ ሳይን የምታረጉት ስማችሁን ነው የምትጽፉት በኮምፒውተር ስንሞላ ያው ስማችንን ነው የምንጽፈው ማለት ነው ከዛ ወደ አምስተኛው ወደ ፔመንት ፕሮሰስ ይወስዳችኋል $143 ተከፍላላችሁ ማለት ነው ልክ ይሄንን ስንጨርስ የሚወስደን የመጀመሪያው ፔጅ ላይ ነው ማለት ነው ኦንላይን ፎርሙን ጨረስን ማለት ነው ስቴፕ 2 ነው የጨረስነው ስለዚህ ወደ ስቴፕ 3 እንሄዳለን ስቴፕ 3 ደግሞ have your foreigner nursing credential verified ነው ቬሪፋይ አስደርገናል አላስደረግንም ነው የሚቀጥለው ፕሮሰስ ማለት ነው ኒውዮርክ ስቴት በተደጋጋሚ ነግሬያችኋለሁ ሁለት አይነት
ቬሪፊኬሽን ሲስተም አላቸው። አንደኛው በሲጂኤፍኤንኤስ ነው። በነገራችን ላይ ሲጂኤፍኤንኤስ አሁን ስሙ ተቀይሯል። ቆይ አሁን ማስታወስ ስላልቻልኩ ነው። ስማችንን ቀይረናል ብለዋል። በሱ ማመልከት የምትፈልጉ ልጆች እዚህ ጋር www.cgfns.org በሚለው ታመለክታላችሁ ማለት ነው። ነገር ግን በዚህ ስታመለክት ሞልተን ስንጨርስ እንደዚህ ከኒውዮርክ ስቴት ቦርድ ኦፍ ነርሲንግ እንደዚህ ኢሜይል ይላክላችኋል። እኔ ያው ይሄንን ቪዲዮ እየሰራው ያለሁት እንዳልኳችሁ $480 መክፈል ይጠበቅባችኋል። $143 እንዳለ ሆኖ ማለት ነው። ኦፕሽን 2 ላይ ይሄ ኦፕሽን 1 ነው በሲጂኤፍኤንኤስ። ኦፕሽን 2 ላይ ሰርቲፊኬሽን ኦፍ ፕሮፌሽናል ኤዱኬሽን ፎርም 2F ይላል። በኒውዮርክ በራሳቸው ማድረግ ነው የምፈልገው የምንል ሰዎች ደግሞ ይሄንን ክሊክ ስናደርግ ይታያችኋል። ይሄ ፎርም ይመጣል። ይህ ፎርም የኛን ፓርት ሞልተን ለምሳሌ ሶሻል ሴኩሪቲ፣ በርዝ ዴት ኦፍ የር ምናምን የሚለው አለ። ከሞላ ነው ጋር ሴም መሆን አለበት። በጥንቃቄ መሙላት አለብን። የኛን ፓርት ሞልተን ለትምህርት ቤታችን ለተማርንበት ትምህርት ቤት እስካን አድርገን እዛ ኢትዮጵያ ውክልና ላለው ሰው እናስልካለን ማለት ነው። እንደዚሁም ቬሪፊኬሽን ኦፍ ፎሬነር ፕሮፌሽናል ላይሰንሱር ወይም ሰርቲፊኬሽን ፎርም 3F ይላል። ይሄኛውን ደግሞ ላይሰንስ አለን ብለን የሞላ ነው። ቅድም ስንሞላ ላይሰንስ ከአሜሪካ ውጭ አላችሁ ወይ ስንባል አዎ ላልን ሰዎች ማለት ነው። ይሄንን ፎርም እንሞላና የራሳችንን ፓርት ሞልተን ይሄንንም እስካን አድርገን አዲስ አበባ ወይም ደግሞ ለተማርንበት የጤና በፊት አይ ቲንክ ዳካ ነበረ። ዚስ ዴይስ ከጤና ጥበቃ ጋር አያይዘውታል ይመስለኛል። እዛ አስፈላጊውን ኢንፎርሜሽን ሞልተው በስነ ስርዓት ታሽጎ በትራኪንግ ነምበር በዲኤችኤል ወይም ደግሞ በኢትዮጵያ ፖስታ ሰርቪስ እንዲልኩላችሁ ለቤተሰቦቻችሁ ታስደርጋላችሁ ማለት ነው። ይህ ሁሉ ነገር የሚያስፈልገው ከኛ የሚጠበቀው ክፍያችንን ከፍለን ፎርሞቹን በትክክል ሞልተን ስቴፖቹን ከላክን ካስገባን እንደዚሁም መድረሱን ካረጋገጥን ኒውዮርክ ስቴት ባለኝ መረጃ ከ2 ወር እስከ 4 ወር ባለ ጊዜ ውስጥ ኤሊጂብል ቱ ቴስት የሚለውን ይልኩልናል ማለት ነው። እሱን ከላኩልን በኋላ የመጨረሻው ስቴፓችን የሚሆነው ከተፈቀደልን በኋላ አዲሽናል ስቴፕ ኢፍ ዩ ሃቭንት ፓስ ዘ ኢንክሌክስ አርኤን ይላል። ፈተናችንን ለመፈተን እዚህ ጋር ደግሞ ሌላ ዌብሳይት አለ www.pearsonview.com ኢንዴክስ የሚለውን በመክፈት $200 ከፍለን የፈተናችንን ቦታና ቀን ወስነን ለፈተና እንቀመጣለን ማለት ነው። እስከነበረኝ መረጃ ድረስ ኒውዮርክ ስቴት ኤሊጂብል ናችሁ ብሎ ከሰጠን ጊዜ ጀምሮ የ6 ወር የመፈተኛ ጊዜ ይሰጣል። ብዙ ስቴቶች 3 ወር ነው የሚሰጡት። እንትኑ ግን ምንድነው አፕሩቭ ከተደረገ በኋላ ግን አንድ አፕሩቭ ካስደረገን ለሁል ጊዜ ነው የሚያገለግለው ኒውዮርክ። ነገር ግን ይሄ ኤሊጂቢሊቲ ኤቲቲ ነምበር ከሰጡን በኋላ ፒርሰን ልክ ስንመዘገብ ኤቲቲ ነምበር ከስቴቱ ካመለከትንበት ኤቲቲ ነምበር ይሰጡናል። ስለዚህ እሱን ሞልተን ፊክስ እናደርጋለን። ስለ ፒርሰን ቪው ሌላ ጊዜ ደግሞ ሰራላችኋለሁኝ። ዋናው ይሄ አሞላሉን በትክክል መሙላታችን ከኢትዮጵያ በስነስርዓት ማስላካችንን ዋናው ከኢትዮጵያ በደንብ ማስላካችንን መሙላታችንን አትርሱ ላለሁኝ። ዋናው በጣም ጥንቃቄ የሚያስፈልገውም ይሄ ነው ማለት ነው። ይህ ፒርሰን ቪው የሚለው ሁሉ ነገር ካለቀ በኋላ የሚመጣ ወይም ለፈተና ሬዲ ስንሆን የምንሞላው ማለት ነው። ሁሉም ክፍያዎች የሚከናወኑት በክሬዲት ካርድ ወይም በቪዛ ካርድ ነው ማለት ነው። አሞላሉ ይሄን ይመስላል ማለት ነው። እንደነገርኳችሁ
አዲሽናል ዶክሜንቶቹን ወዲያውኑ መላክ ላይ ጠበቅብን ይችላል። ቀደም እንዳሳየዋችሁ እዚህ ጋር ስቴፕ 2 ላይ this upload additional documents to your application use this link ይላል። ቆይተን በኋላ ላይ ያስፈልጋል ብለን የምንለው በዚህ ሊንክ በመጠቀም እንትን ማድረግ እንችላለን ማለት ነው። ማስገባት እንችላለን። ይሄን ይመስላል። አላችሁ የምትፈልጉት ነገር ካለ እንደዚህ ኮሜንት መስጫው ላይ ማስቀመጥ ትችላላችሁ ማለት እንዳያችሁት አብረን እንደሞላን ማለት ነው። 80% አብረን ሞልተናል። ከዛ በኋላ ያለው ቀላል ነገር ነው። እናንተ ሪል መረጃዎቻችሁን አዘጋጅታችሁ በደንብ አድርጋችሁ መሙላት ይኖርባችኋል ማለት ነው። ሌላ እንድሰራላችሁ የምትፈልጉት ነገር ይሄኛውን ነገር ታብራሪልን የምትሉት በእኔ አቅም የሆነ ነገር ካለ ኮሜንት መስጫው ላይ ብታስቀምጡ ስችል ሲመቸኝ ሰራላችኋለሁ ማለት ነው። እንደዚሁም ደግሞ ብዙዎቻችሁ ያያችሁኝ ያላችሁት ሰብስክራይብ ሳታረጉ ነውና ሰብስክራይብ ብታረጉ ለኔ ይጠቅመኛልና ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል። በተረፈ ዘመኑ እንግዲህ የፋሲካ የደስታ የትንሳኤ ዘመን ነውና ሁላችሁም ደስ የሚል ዘመን እንዲሆንላችሁ እንደዚሁም የስኬት ዘመን ይሆንላችሁ ዘንድ እመኝላችኋለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ። አመሰግናለሁ።